ትኩስ ሬሳዎችን በዶዘር ጭምር እየተቀበሩ አሳይተውናል። ሲፈናቀሉ ሲገደሉ ሙስሊሞች ናቸው፣ ግን ብሔር ነው የተሰጣቸው። እነዚህ ሰዎች ሞቱ ተፈናቀሉ እያሉ ሚዲያ ላይ ሲያራግቡ የነበረው ካምፓቸው ላይ ግን ዱቄት ያደረሳቸው የለም። እነዚህ የሬሳ ነጋዴዎች ይላቸዋል አንድ ጸሐፊ። ድምጻችን ይሰማ ለዚህ ምስክራችን ነው። በጣም አትራፊው ንግድ ጦርነት ነው። እነዚህ ሰዎች እዚህ ስለሚፈጠረው ዳሜጅ፣ ሰዎች ላይ ስለሚፈጠረው ጥላቻ አያስቡ። የሚያስቡት ከዛ ግጭት ውስጥ ምን አተርፋለሁ። ይኸውልህ ይሞታል እንደ ቅጠል። ጀናዛ ያንተ ነው፣ አንተ ቀብር ተቀብሯል። ገዳዩ አንተ ነው፣ ግን ደግሞ ገዳዩ አንተ ነህ ተብለህ ይመሰከርብሃል። እንዴት ነው የምታስረዳው? እንደው ሀገር በጥብጠህ ሰውን ከሰው አጋጭተህ ይሄ ነው ፍኖተ ጽድቅ፣ ይሄ ነው የጀነት መንገድ? እነዚህ ሰዎች ሰይጣንን የማዳን ስራ ነው። በቃ ጦርነት ከሌለ ግጭት ከሌለ እንጀራቸው ይቋረጣል። ሃይማኖት በጣም ስስ ኢሹ ነው። የኢትዮጵያ ሙስሊም የሀገሪቱ እንደሚሸከምበት ምን ምክንያት አለ? ምን አግኝቶ ነው? ዛሬም ከሂጃብ ጥየቃ ልቅሶ አልወጣም። ዛሬም ማምለኪያ ቦታ ወጡ በረንዳ ለመንደራ ነው የሚሰግደው። ሰብአዊነት ቢሆን መጀመሪያ ድርጊቱን ማውገዝ ተገቢ አይደለም። በፍጹም ቤተክርስቲያን ሊወድም አይገባም። መስጊድ ሊወድም አይገባም። ሙስሊም ሊሞት አይገባም። ክርስቲያን ሊሞት አይገባም። በፍጹም ይቻገር የጋራ ናት።